እሺ እንግዲህ እንደምታዩት ማለት ነው ስቴፕ 2 ነው ይሄ ሁለተኛው ነው። ከዛ በኋላ እንዴት ላይቭ መግባት እንዳለባችሁ ምናምን ላሳያችሁ እወዳለሁ ማለት ነው። እንግዲህ ባለፈው እንደነገርኳችሁ እዚህ ጋር ያሉ ሰዎች ቫይራል ላይ ያሉ ሰዎች ናቸው። ሴቶች ወዳውኑ ኤጀንት አይዲ እና የፊት አሻራ ከሰጣችሁ በኋላ ቀጥታ ወዴት ነው የምትገቡት? ወደ ላይቭ ነው የምትገቡት ማለት ነው። ላይቭ እንዴት ነው የምንገባው ለምትሉ ልጆች አሁን እዚህ ጋር ሁለት እንትኖች አሉ። የመጀመሪያዋ ይቺ ናት። ሁለተኛዋ ፒንክ ከለሯ ታምፖል ምልክቷ በላይ ያለው ስትነኳት እንደዚህ ላይቭ ያበራላችኋል ማለት ነው። ቀጥታ እኔ ጋር እዚች ጋር የምታዩት እዚች ጋር ቼቲንግ ማብራት መቻል አለብኝ ማለት ነው። ቼቲንግን አበራለሁ። ከዛ እዚህ ጋር ጎ ሊቭ የሚለውን ስነካው ቀጥታ ወደ ላይቭ ያስገባኛል ማለት ነው። ላይቭ ላይ ገብቼ የምቀመጠው አሁን ለምሳሌ ሴቶች ወዳው እንደገባችሁ ሁለት ሰዓት ነው የምትቀመጡት ማለት ነው። 2 ሰዓት ተቀምጣችሁ ከዛ በኋላ የሁለት ሰዓቱን ሪሲቭ የምትሉበትን ቦታ በፓርቲ ያሳያችኋለሁ ማለት ነው። እና ይሄ የላይቭ አገባብ ነው ጋይስ። ማወቅ ያለባችሁ ነገር እዚህ ጋር ላይቭን እንደነካችሁት እዚች ጋር ይቺ ቼቲንግ መብራት መቻል አለባት። ይቺ ካልበራች አያስገባችሁ። ገብቷችኋል? ይቺ ግዴታ መብራት መቻል አለባት እና ከዛ እዚች ጋር ጎ ሊቭ የምትለውን ነክታችሁ ወደ ውስጥ ያስገባችኋል ማለት ነው። ከዛ ፓርቲ ደግሞ እንዴት ነው ሰው ቤት የምንገባው ለምትሉት እሱን አሳያችኋለሁ። አሁን በራሴ ቤት ላሳያችሁ። ኦኬ እዚች ጋር ፓርቲ የሚል አለ ከታች እንደምታዩት ፓርቲ የሚለውን ስነካው እዚጋው ወንበሮችን ያመጣልኛል። የራሴን የምፈልጋቸውን መጠን ወንበር ማለት ነው። ከታች ያለው አሁን እንግዲህ 4 ማድረግ እችላለሁ፣ 6 ማድረግ እችላለሁ፣ 9 ማድረግ እችላለሁ ማለት ነው። ግን ይሄ 16ኛው ወንበር በ1 ሚሊዮን ኮይን ነው የሚገዛው። እሱን አላደርግም። ከዛ ፓርቲ ላይ ናቸው። ያው አሁን ጨርሰዋል ማለት ነው። ንጋትም ላይ ስለሆነ የምቀርጽላችሁ እንደዚህ ነው ማለት ነው። ለምሳሌ ይሄ ነው። እዚች ጋር ጎልደን ወንበር እና ነጭ ሲልቨር ወንበር እንደሚታያችሁ የሴቶቹ ጎልደን ወንበሩ ይሄ ቢጫው ወንበር ነው። የወንዶቹ ደግሞ ሲልቨር ወንበሩ ነው ጋይስ። ማወቅ ያለባችሁ ነገር ሲልቨር ወንበሩ ላይ ከተቀመጣችሁ ለእናንተ ምንም አይነት ነገር አይቆጥርላችሁም ማለት ነው። ሴቶች ወንበር ተቀያይራችሁ ከተቀመጣችሁ ምንም የሚቆጥርላችሁ ነገር የለም። ከዛ ደግሞ እዚች ጋር 3 ሰረዙን እነካለሁ። 3 ሰረዙን እነካና የተቀመጥኩበትን ሰዓት ለምሳሌ ማያ ነው ማለት ነው። እዚች ጋር ስነካት እንደዚህ ያበራልኛል። እንደዚህ ሲያበራልኝ ቀጥታ ሪዋርድ የምትለዋን እነካታለሁ። ሪዋርድ የሚለውን ስነካው እኔ አሁን ላይቭ ጨርሻለሁኝ። ሪሲቭ አላልኩትም። ለምን ገና ኤክስቼንጅ አድርጌ 5000 ሲሆን ነው። ይሄ 3000ውን አሁን መውሰድ ስለማልፈልግ እዚች ጋር ነው እንግዲህ ህይወት ላይ ስንት ደቂቃ ይላል። ዴሊ ላይቭ ዱሬሽን መጀመሪያው 16 ሚኒት ነው የሚለው 60 በ60 ሲሆን ሪሲቭ እላለሁ ማለት ነው። ግን አሁን ሪሲቭ ማለት አልፈልግም። ሌላኛው ደግሞ ይሄው 122 ሰዓት ነው የምሰራው 120 ሲሆን ይሄው እንዲሁም ዴሊ ላይቭ ዱሬሽን 120 በ120 ሆኖልኛል ማለት ነው። እዚህ ላይ እንደምታዩት ይሄንን አይታችሁታል። ይሄ የላይቭ ነው። እዚህ ጋር ያለው ላይቭ ነው። እታች ደግሞ ፓርቲ ላሳያችሁ። አንድ ጊዜ እዚች ጋር አለላችሁት። ሌላኛው ደግሞ ወንበሩ ላይ ተቀምጣችሁ ጆን ዘ ፓርቲ ፍሮም 1 ሃወርስ የሚል አለ። ይሄ አሁን የ1 ሰዓቱን ሰርቻለሁ። ሁለተኛው ሰዓት ገና ነው። እዚህ ጋር ሪሲቭ በይ ብሎኛል። አሁን ሪሲቭ ማለት አልፈለኩም ማለት ነው። ሪሲቭ ብዬ ላሳያችሁ። እንዴት ነው ሪሲቭ የምትሉት? እዚች ጋር ሪሲቭ የሚለውን ትነኩታላችሁ። ቆይ እኔ አሁን አግዶኛል ማለት ነው። ኤክስቼንጅ ሲያደርግ ነው የሚከፍትልኝ። ሁለተኛው ደግሞ ጆን ዘ ፓርቲ ፍሮም 2 ሃወርስ ሲልና 120 በ120 ሲሆን ፊት ለፊቱ እንትን ያበራልኛል ማለት ነው። ገብቷችኋል? በዚህ መልኩ ነው የሚሰራው። ከዛ እንደዚህ ባዶ ወንበር ስነካው ያወጣኛል ማለት ነው። ከዛ እንደዚህ ወንበሮቹ ላይ ይመልሰኛል እና ይሄንን ይመስላል ቤተሰብ። ሌላ ደግሞ ሌቭል 2 ከገባችሁ በኋላ እዚች ላይ ጌሞች አሉ። ለምሳሌ እዚህ ጋር ማለት ነው ጌም እንደምታዩት ቤልሲ ትሬቪል የሚባል አለ። ላኪ ዊል ይላል፣ ላኪ ነምበር፣ ፒከር ኪንግ እንዲሁም ደግሞ ፍሩት ሜናር፣ ጎልደን ፍላወር፣ ሆሽናንት እና ኒው ፊሽንግ ኤሪያ ናቸው። እንግዲህ እነዚህ ጌሞች የተለያዩ ጌሞች ናቸው። የተለያየ ያው እንግዲህ ጭንቅላት ይፈልጋሉ ለመጫወት ማለት ነው። እና እኔ በአብዛኛው መወዳት ሆሽናንትን ነው። ይቺን ጌም ማለት ነው። ይቺ ጌም አለች ሆሽናንት ልክ እንደዚህ ስትሆን
ጋር ኮይኑን ወደ ዳይመንድ ቀይሬ እዚህ ትጫወታላችሁ ማለት ነው። ይሄንን እንደዚህ ታበሩታላችሁ። ከዛ በኋላ ስፔን የምትለውን እየነካችሁ ትጫወታላችሁ ማለት ነው። የምትፈልጉትን መደመር መቀነስ እዚህ ጋር በ3000 በ6000 እያለ መጫወት ትችላላችሁ ማለት ነው። እና ይሄንን ይመስላል ፋሚሊ። አመሰግናለሁ። ግን ማንኛችሁም ጌም ለመጫወት ሌቭል 2 መድረስ መቻል አለባችሁ ማለት ነው። ሌቭል 2 ካልደረሳችሁ ጌሙ አይከፈትም። እና ቴንኪው አመሰግናለሁ። ኦኬ